ኤክሴል ላይ የምትደምሩት ከሺት 1 እና 2 በላይ ከሆነ ወይም ደግሞ ከ2 እና ከዛ በላይ ከሆኑ በዚህ መልኩ በቀላሉ መደመር ትችላላችሁ። ይሄኛውን ለማድረግ እንደዚህ ወደ ኤክሴላችን ከገባን በኋላ እዚህ ጋር እንደምታዩት ዲሴምበር አለ፣ ጃንዋሪ አለ፣ ፌብሩዋሪ አለ። ስለዚህ 2 እና ከዛ በላይ ናቸው። እነዚህን በአንድ ጊዜ ወይም ደግሞ በአንድ ቦታ በቶታል መደመር ይቻላል። እንደዚህ ወደ ኤክሴላችን ከገባን በኋላ ኢኳል እንላለን። የሰም ፈንክሽንን በዚህ መልኩ ከጠራን በኋላ የመጀመሪያ ወር ወይም ደግሞ የመጀመሪያ ዳታችንን እንሰሌክት እናደርጋለን። በዚህ መልኩ ሰሌክት ካደረግን በኋላ ሺፍት እናደርጋለን። ሺፍት ካደረግን በኋላ የመጨረሻውን ወር በዚህ መልኩ እንመርጣለን ማለት ነው። የመጨረሻውን ወር በዚህ መልኩ ከመረጥን በኋላ የመጀመሪያውን ዳታ በዚህ መልኩ እንመርጣለን ማለት ነው፣ የመጨረሻው ወር ላይ ማለት ነው። ከዛ በኋላ ክሎዝ እናደርጋለን፣ ኤንተር እንላለን። በዚህ መልኩ በቀላሉ ሶስቱንም ወይም ደግሞ ከዛ በላይ የሆኑትን ወሮችም ከሆኑ ዳታዎችም ከሆኑ በዚህ መልኩ ሴሌክት አድርገን መደመር እንችላለን። አካውንቱን ፎሎ ማድረግ እንዳይረሳ። ቴንክ ዩ